የመከላከያ ሰራዊቱ አሸባሪው ሸኔ ላይ እርምጃ ወስጃለሁ ሲል ብልጽግናው ደግሞ የመከላከያ ሰራዊት ገደልኩት ያለውን ብልጽግና ደግሞ ሹም ያለው ብሏልኝ። ይህንን የምናየው ይሆናል። በደብረ ማርቆስ ኢንስፔክተሩ ሲገደሉ በዛው በከተማው ደግሞ የጸጥታ መዋቅሩ እገታና ልዩ ልዩ ወንጀሎችን ለመከላከል እየመከርኩ ነው ብሏልኝ። የምክክር ኮሚሽኑ ከእስረኛው ጋር በተያያዘ ያለው ነገር ባይኖርም በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር ግን የሰጠውን አስተያየትም ይዘናል። ሁሉንም በዝርዝር እናያለን። አብራችሁን ቆዩ። የመከላከያ ሰራዊቱ በሸኔ ላይ እርምጃ ወስጃለሁ ያለ ሲሆን ብልጽግና ደግሞ የአሸባሪውን ሸኔ አባል ሹም ያለው ብሏልኝ። ተሿሚው ደግሞ ከዚህ በፊት በመከላከያ ሰራዊቱ ተገድሏል በሚል የዜና ሽፋን የተሰጠው መሆኑም የሚዘነጋም አይደለም። መንግስት በዚህኛው ዜና የሰላም አማራጭን ተቀብለው በኦሮሚያ ክልል በተለያዩ ቦታዎች ሲንቀሳቀሱ የነበሩ ታጣቂዎችን በታጣቂው መሪ ጃልሰኝ ነጋሳ በኩል ከሽመልስ አብዲሳ ጋር በተደረገ ድርድር ወደ ሰላማዊ ኑሮ ተቀላቅለዋል ያለ ሲሆን በሌላ ዜና ደግሞ የሰላም አማራጭን ያልተቀበሉ ውስን የአሸባሪ ቡድን አባላት ላይ የተጠናከረ እርምጃ እየወሰድኩም ነውም ይላለኝ። በህዝብ ተወካዮች ምክር ቤት አሸባሪ ተብሎ የተፈረጀውን ኦነግ ሸኔ ከሽብር ሳይሰርዝ ከዞን እስከ ክልል የአሸባሪነት ካባውን እንደለበሰ የተለያዩ ሹመቶችንም እየሰጠ ይገኛል። አገዛዙ ከመሪ ይልቅ በደመነፍስ መስራትም ይቀለዋል። ከተስማማበት ስምምነት ይልቅ በምናለኝበትና አምነው የመጡ ታጣቂዎችን ወደ ሰላማዊ ኑሮ እመልሳቸዋለሁ ብሎ ያስራቸዋል፣ አሊያም ይገርላቸዋል። ከወራት በፊት በነጃል ሰኝ የገባ 2000 የሰኝ ነጋሳ ታጣቂ ዛሬ ላይ አብዛኛውን ታስረዋል፣ የተወሰኑትም ተገለዋል። እንደ ሰኝ ነጋሳ ያሉ ደግሞ ታጣቂያቸውን ለብልጽግና ሰጥተው በብልጽግና በኩል ደግሞ ወዶ ገብ የሚል ስያሜ እየተሰጣቸው ሹመትንም እየተቀበሉ ይገኛል። ዛሬ የተሰማው ዜና ግን ሌላ ነው። በወቅቱ ጃልጉሮን ገድያለሁ ያለው የመከላከያ ሰራዊት አብረውት የነበሩን ጃል ኦብሳና 6 ግብረአበሮችንም አብሬ ደምስሻለሁ ብሎ ከ10 ወራት በፊት ግንቦት 6 2016 የዜና ምንጭ አድርጎ ማዘገቡም የሚረሳም አይደለም። ታዲያ አሸባሪ ተብሎ የሚጠራው ኃይል በተደጋጋሚ በመንግስት አመራሮች ላይ ጥቃት የሚያደርስበት ምዕራብ ሸዋ ዞን ጃል ጉሬ በብልጽግና የሹመት አጠራሮ አቶ መልኬሳ ለታን የዞኑ ምክትል ጸጥታ አስተዳዳሪ አድርጎም ሹማለኝ። ተሿሚው በተሾመበት መስሪያ ቤት ስም አገዛዙን ወክሎ በቀጣይ ከራሱ ጓዶች የኦነግ አባሎች ላይ የኦፕሬሽን ስራም እንደሚሰራም ይጠበቃል። ታዲያ ዛሬ በምዕራብ ሸዋ የተሾሙት ጃል ጉሬ ግንቦት 6 2016 ዓ.ም የሪፐብሊካን ጋርድ የክፍለ ጦር አዛዥ የሆኑት ኮሎኔል ፍቃዱ ጥላሁን ገድለነዋል ሲሉ መናገራቸውም የሚታወስ ነው። ታዲያ ብልጽግናው መከላከያ ገደልኩት ያለውን ደግሞ ብልጽግና እኔ ሹሜዋለሁ ሲል ዛሬ ብቅ ብሏልኝ። በወቅቱ ጃል ጉሮን ገድያለሁ ያለው የመከላከያ ሰራዊት አብረውት የነበሩ ጃል ኦብሳና ከ6 ግብረአበሮቻቸው ጋር ደምስሻቸዋለሁ የሚል ዜና በመንግስት ሚዲያዎች ጭምር የመከላከያን የፌስቡክ የጽሁፍ መነሻ አድርገው መዘገባቸው የሚታወስ ሲሆን ከ10 ወር በፊት በመከላከያ ሰራዊቱ ተገደለ ተብሎ ዜና የተሰራበት ጃል ጉሮ ዛሬ ደግሞ በብልጽግናው መንግስት መሾሙ ሌላ መነጋገሪያም ሆኗልኝ። ከዚህ በፊት አገዛዙ የሸኔ አባላቶችን ደምስሻለው እያለ በሚዲያ ሽፋን እየተሰጠው መግለጫ ሲሰጥበት የነበረው ድምሰሳ የሚለው የመከላከያ መረጃም ሐሰተኛ መረጃ መሆኑን ያረጋግጣልም እየተባለ ይገኛል። በደብረ ማርቆስ ኢንስፔክተሩ ሲገደሉ በዛው በከተማው ደግሞ የጸጥታ መዋቅሩ እገታና ልዩ ልዩ ወንጀሎችን ለመከላከል እየመከርኩ ነው ብሏልኝ። የምክክር ኮሚሽኑ ከእስረኛው ጋር በተያያዘ ያለው ነገር ባይኖርም በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር ግን የሰጠውን አስተያየትም ይዘናል። በደብረ ማርቆስ ኢንስፔክተሩ ሲገደሉ በዛው ከተማ ደግሞ የጸጥታ መዋቅሩ እገታና ልዩ ልዩ ወንጀሎችን ለመከላከል አዲስ ከገባው የአድማ ብተና ኃይል ጋር እየመከረ ይገኛል። በአማራ ክልል የምክክር ኮሚሽኑ አጀንዳ የማሰባሰብ ስራውን ነገ ልጀምር ነው ብሏልኝ። ከ4500 በላይ የሚሆኑ ተሳታፊዎች በሰላም ወደ ባህር ዳር መግባታቸውን የገለጸ ሲሆን ውይይቱ እስከ ሚያዝያ 4 እንደሚጠናቀቅ አረጋግጠዋል። በሁለተኛ ዙር ደግሞ ከ1500 በላይ የሚሆኑ ማጠቃለያ ውይይትም ይወያያሉ። ኮሚሽኑ ዘላቂ ሀገራዊ መግባባት ለማምጣት ካልተግባቡትና የተሻለ የልዩነት አጀንዳ
አጀንዳ ያላቸው የክልሉ ነዋሪዎች በተለያዩ የውጊያ መስኮች ማረሚያ ቤት ባሉበት ሁኔታ ነው በአማራ ክልል አጀንዳውን እያሰባሰብኩ ነው እያለ ያለው። ኮሚሽኑ ከእስረኞች ጋር በተያያዘ ተሳታፊ የሚሆኑበትን አሰራር ሳያመቻች ወደ አጀንዳ ማሰባሰብ መግባቱ ከመንግስት ክንፎች ጋር ውይይት ሊያደርግ ካልሆነ በስተቀር ወካይ የክልሉ ነዋሪዎች ተገንተዋል ብሎም ለመናገር አያስደፍርም። ኮሚሽኑ ከታጣቂው ጋር በተያያዘ ባሉበት ነው ይመጥናል የሚሉትን አጀንዳ ካለ ይላኩ የሚል ሀሳብ በመግለጫው የተንጸባረቀ ሲሆን ካላላኩ ጋር በተያያዘ ግን ያሉት ነገር የለም። ይህ በእንዲህ እንዳለ በደብረ ማርቆስ ከተማ ላይ ልዩ ስሙ ሳሚ ህንጻ ተብሎ በሚጠራው ቦታ ተገድለዋል። ኢንስፔክተሩ በተገደሉበት ከተማ የጸጥታ መዋቅሩ አዲስ በከተማ አስተዳደሩ አቀባበል ከተደረገለት የአድማ ብተና ኃይል ጋር ከጸጥታ ጋር በተያያዘ ምክክር እያደረገ ሲሆን በውይይቱም አሁን የተገኘውን ሰላም አጠናክረን መቀጠል አለብን፣ የጠላት አከርካሪትም እየተሰበረ ነው ብለዋል። በከተማው የሚደረጉ ማንኛውም ወንጀሎች እንከላከላለን፣ ወንጀለኞችንም ለህግ እናቀርባለን እያሉ ባሉበት ሁኔታ ነው አዲስ የመጡት የአድማ ብተና አዛዥ የተገደሉበት። ከዚሁ ሳንወጣ የአዲስ አበባ ከተማ የጸጥታ ቢሮ ደግሞ በስውር ሲያግተው የነበረውን በአደባባይ ተላላኪዎችን ነው ያሰርኩት ብሎ ሪፖርት አቅርቦበታል። በሪፖርቱም 224 የሚሆኑ የሻቢያ ተላላኪዎችን ይዣለው፣ 900 የሚሆኑ ደግሞ የፋኖ የትግራይ ጦር ኃይል አባሎች የሸኔ ተላላኪዎችን በሁለት ወር ውስጥ ማሰሩን የገለጸ ሲሆን እኒህ የታሰሩ ከ1100 በላይ የሚሆኑ ወጣቶች ለውጡን ተከትሎ ኢትዮጵያ ሁለተኛ ሀገራችን ናት ብለው ከኤርትራ ወደ ኢትዮጵያ የመጡ ኤርትራውያን ሲሆኑ ቀሪዎች ደግሞ የትግራይ፣ የአማራ፣ የኦሮሞ ወጣቶች ናቸው። እኒህ ወጣቶች ደግሞ ወደ አዲስ አበባ ስራ ለመስራት የመጡ ሲሆን መንገድ ላይ አካሄድህ አልተመቸኝም፣ መታወቂያ አምጣ በሚሉ ጥቃቅንዬ ምክንያቶች እየተያዙ ወደ ጣቢያ ይወርዳሉ። አንዳንዶች ደግሞ ወደ መከላከያ ማሰልጠኛም በግዳጅ ይላካሉ። ቀሪዎች ደግሞ ይሰወራሉ፣ አሊያም ከ3000 እስከ 30000 ላሰራቸው ፖሊስ እየከፈሉም ይለቀቃሉ። ታዲያ ተላላኪዎችን ይዣለው ከማለት የዘለለ ንጹሃን እየታሰሩ ነው ተብሎ በተለያየ ጊዜ ለሚቀርበው አቤቱታ ግን የሰጡት ማብራሪያ የለም። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እናመሰግናለን።